አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ከኔ ጋር ሁሉም ሰላም ነው። በሀገር ውስጥም በሀገር ውጭም ያላችሁ ዛሬ የመኮሮኒ ቺሊዝ አሰራር ነው ላሳያችሁ የመጣሁት ማለት ነው። ኢንሻአላህ ተከታተሉኝ። ያው ለጊዜው እኔ ሰሜን የለኝም፣ በዘይት ዘይቱን ነው የምሰራው ማለት ነው። ተከታተሉ። ይጣፍጥ መኮሮኒ ቺሊዝ እንሰራለን ማለት ነው። ያው ብዙም አልጠብሰውም ማለት ነው። ተከታተሉ። በመቀጠል ክሬማችን አድርገናል። ያው የመኮሮኒ ክሬማችን አድርገናል። ሽንኩርቱ አቁላልተን ማለት ነው። ኢንሻአላህ አሁን ውሃ አረጋለሁ፣ ትንሽ ውሃ አረጋለሁ ማለት ነው። ተከታተሉ። ትንሽ ወፍሯል። ግሽጣ አድርጌበታለሁ ማለት ነው። ግሽጣ ይፈልጋሉ ልጆቼ። ኢንሻአላህ አብራችሁ ተከታተሉ ማለት ነው። ያው መኮሮኒያችንም ደርሷል። በመቀጠል ለሱ የሚያስፈልገን ግብአት ይሄ ቅመም ነው ማለት ነው። እንደገና ደግሞ ይሄ መኮረናችንም እየደረሰ ነው ማለት ነው። ኢንሻአላህ አብራችሁ የሚጣፍጥ ቺሊዝ እንደምሰራ አንጠራጠርም ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር አርጉ ማለት ነው። አበረታቱን። ያው እኛ አዲስ ዩቲዩበር ነን ማለት ነው። ያው ሁሌም የምናገራችሁ ነገር ነው። ኢንሻአላህ እኔ እህታችሁን አበረታቱኝ። በሀምዛ ቻናል መጥቻለሁ። ማሻአላህ አሁንም ለተቀበላችሁኝ ኮመንት ለምታደርጉልኝ ሹክራን ጀዛኩሙላ ኸይር ብያለሁ የኔ ውዶች። እናንተም አላህ ለሀገራችሁ ያብቃችሁ። በጣም አመሰግናለሁ ማለት ነው የኔ ውዶች። በጣም የሚጣፍጥ ምግብ ነው። ልጆች ይወዱታል። እናንተ ክሬሙ ከሌላችሁ በጅብናና በጊሽጣ መሆን ይችላል። ክሬሙ ከሌላችሁ ማለት ነው። አሁን እየደረሰ ነው ማለት ነው። ኢንሻአላህ ቅመም ያደርጋለሁ ማለት ነው። ቅመም ቆንጆ ቴስት፣ ቆንጆ ጣዕና ነው የሚሰጠው ማለት ነው። ቅመሙ በጣም ቆንጆ ነው። መኮሮኒያችን በዚህ መልኩ በስሏል ማለት ነው። ያው አሁን ማገናኘት ነው ማለት ነው። ኢንሻአላህ እናቀላቅለዋለን።
ለልጆች በጣም የሚጣፍጥ ምግብ ነው ማለት ነው። በጣም ይወዱታል። ሞክሩት። አያችሁት? ቆንጆ ከለር ይዞ ወጥቷል ማለት ነው። ዶሮ ስድሮም ማድረግ ይቻላል። ያው እኔ ለጊዜው አይፈልጉም ነው እንደዚህ በክሬም ብቻ ፈልገው ነው። ስለዚህ ያው መጨረሻ ላይ ሊበሉ አካባቢ ይሄንን ያደርጉበታል ማለት ነው። ቀናና ቴስት ነው የሚሰጠው ማለት ነው። ማሻአላህ ኢንሻአላህ ተከታተሉ ማለት ነው። ማሻአላ ተባረከላ ያው ደርሷል ማለት ነው ለገበታ። ኢንሻአላ ያው አብረን እንሞክረው ማለት ነው። ይሄም ደርሷል ማለት ነው። ኢንሻአላ እንደዚህ ይደረግበታል ይሄ ማለት ነው። ጁብና ነው ማለት ነው ስሙ። አያችሁት? በአረብኛ ጁብና እና ማሻአላ ቆንጆ ቴስት ነው የሚሰጠው። ሰላም አለይኩም ወራህመቱላሂ ወበረካቱ።